ልጆቻችሁን የሚጣፍጥ ያማራቸውን ምግብ በቀን 3 4 ከዛም በላይ ለማብላት የለፋችሁና እየደከማችሁ ነገር ግን ልጆቻችሁ አሁንም እየተራቡ ይህ ምግብ አጥተው ሳይሆን የቤተሰብን ፍቅር፣ እንክብካቤ፣ ትኩረት እነዚህ ነገሮች አጥተው የሚራቡት የፍቅር ምግብና ሌሎች ነገሮች ሊተኳቸው የማይችሉ የፍቅር ረሃብ። ዛሬ በዚህ ቪዲዮ የምንመለከተው የቤተሰብ ፍቅርና እንክብካቤ ለልጆች ምን ያህል አስፈላጊ እንደሆነና እንዲሁም ወላጆች ከልጆች ጋር ያላቸው ግንኙነት ምን አይነት እንደሆነ አንድ የስነ ልቦና ጥናት አንስተን እናያለን ማለት ነው። ስሜ አሸናፊ ጥበቡ ይባላል። የስነ ልቦና ተማሪ ነኝ። እንጀምር። የቤተሰብ ፍቅርና እንክብካቤ በህፃንነት ለልጆች ይህንን 3 መሰረታዊ ለመተካት የሚከብዱ ጥቅሞችን ይሰጣል። የመጀመሪያው ሶሻላይዜሽን ነው። ይህም ሰዎችን ማመን፣ ከማህበረሰብ ጋር መቀላቀልና ማህበራዊ ህይወትን መመስረት እንዲችሉ የሚማሩት ልጆች ከቤተሰብ ያገኙት ፍቅርና እንክብካቤ። ይህንን ነገር ሳያገኙ ያደጉ ልጆች ደግሞ ብቸኝነትና ከሰዎች ጋር መግባባት፣ ሰውን ማመን ሊከብዳቸው ይችላል። ሁለተኛው ኢሞሽናል ኮንቴነር ነው። ይህም ልጆች በህፃንነታቸው በሚያድጉበት ወቅት የተለያዩ ስሜቶች ሊሰሟቸው ይችላል። ለምሳሌ ጭንቀት፣ ሐዘን፣ ፍርሃት፣ ደስታ። እነዚህን ስሜቶች በሙሉ ምን ማድረግ እንዳለባቸውና እንዴት ማለፍና መወጣት እንዳለባቸው የሚማሩት ከእናታቸውና ከአባታቸው ካሳዳጊያቸው ነው። ሶስተኛውና በጣም ወሳኝና አስፈላጊ የምለው ደግሞ ኢንተርናል ወርኪንግ ሞዴል ነው። ይህም ማንነታቸውን የሚገነቡበት የወደፊት ህይወታቸውን መኖር የሚጀምሩበትና ከፍ ሲልም በራስ መተማመንና ራስን መቻል የሚጀምሩበት ነው። ታዲያ እነዚህ 3 ነገሮች ያሳኩና ያገኙ ልጆች ጤናማ የሆነ አስተዳደግ አላቸው እንላለን። የብሪቲሽ ሳይኮሎጂስት ጆን ቦውሊ በ1960 ያጠናው ጥናትና አንድ ያገኘው ጽንሰ ሐሳብ አታችመንት ቲዮሪ የተሰኘው የሚደግፍና ወላጆች ለልጆቻቸው ፍቅርና እንክብካቤ በተለያየ ምክንያት ላይሰጡ ይችላሉ ብሎ ይነግረናል። ካስቀመጣቸው ምክንያቶችም አንደኛው ጤናማ የሆነ አስተዳደግ ወላጆች ባለማደጋቸው ነው። ሁለተኛው ድሃ መሆን ወይም ድህነት፣ ከዛ ሶስተኛው ደግሞ ፍቺና የተለያዩ ጦርነቶች። በእነዚህ ምክንያት ወላጆች ለልጆቻቸው ፍቅርና እንክብካቤ ላይሰጡ ይችላሉ። ዛሬ ግን በዚህ ቪዲዮአችን ዓላማ ያደረግነው ወላጆች ከልጆች ጋር ያላቸውን ግንኙነት እንዴት ማሻሻልና ማስተካከል ይችላሉ የሚለው ነው። ታዲያ ቅድም የጠቀስኩላችሁ ጆን ቦውሊ የተሰኘ ሳይኮሎጂስት ወላጆች ከልጆች ጋር ያላቸውን ግንኙነት በ4 ዋና መንገድ ይከፍለዋል። እነሱም የመጀመሪያው ሴኪዩር አታችመንት ስታይል ነው። ይህም ደግሞ መገለጫው ልጆች ከወላጆች ጋር ያላቸው ግንኙነት በፍቅር የተሞላ መውደድና መከባበር ያለበት እንዲሁም ስነ ስርዓት ያለበት የአስተዳደግ ዘዴ ነው። በዚህ አስተዳደግ ያደጉ ልጆችም ደግሞ ከሌሎች ይህንን ፍቅር ሳያገኙ ካደጉ ልጆች ጋር ሲነጻጸር የተሻለ የሆነ አስተዳደግና የተሻለ የሆነ መልካም ስነ ምግባርን ያሳያሉ። ሁለተኛውና ሌላኛው ደግሞ አንሺየስ አታችመንት ስታይል። ይህም ደግሞ እናትና አባት ወጥ የሆነ ፍቅር ለልጆቻቸው መስጠት ሳይችሉ ሲቀሩ። ይህም እንዴት ይገለጻል ካላችሁኝ፣ አንዳንዴ ልጆቻቸውን ልጅ እወድሃለሁ፣ አንተ እኮ ጎበዝ ነህ፣ ጀግናዬ ነህ ይላሉ። ሌላ ጊዜ ደግሞ አንተ ሰነፍ የምልን አትሰማም እንዴ እያሉ ይቆጣሉ። በዚህ መካከል ልጆቻቸው ንዴትና ፍቅርን መለየት እንዲከብዳቸውና የቤተሰባቸው ቁጣና ንዴት መነሻ ምክንያት ራሳቸውን አድርገው እንዲያስቡ ያደርጋቸዋል። ይህም በዚህም መሰረት ደግሞ ልጆች ማንም አይወደኝም የሚል ሐሳብን በአእምሯቸው እንዲያስቡ ያደርጋቸዋል። ሶስተኛው ደግሞ ዲስሚሲቭ አቮይዳንት እንላለን። ወላጆች ለልጆቻቸው የሚሰጡት ትኩረት ዜሮ መሆንና የልጆች ፍላጎት ችላ መባልን የሚያሳዩ ናቸው። በዚህ ምክንያት ልጆች ለእናት አባታቸው ለአሳዳጊዎቻቸው ችላ መባልን ስለሚፈሩ ፍላጎታቸውን አያሳዩ፣ ፍላጎታቸውን መናገርና መጠየቅ ያቆማሉ ማለት ነው። በዚህ ምክንያት አንዳንዴ በጣም ከበድ ካለ ራሳቸው ለኔ ማንም አያስፈልገኝም የሚል የብቸኝነት ሐሳብን እና ማንነትን ሊገነቡ ይችላል። አራተኛው ዲስኦርጋናይዝድ አታችመንት ነው። ይህም ቤተሰብ የፍቅርና የእንክብካቤ መነሻና መገኛ ሊሆን ሲገባው ለልጆች ግን የፍርሃት የጭንቀትና የብዝበዛ ይሆንባቸዋል። ይህም የሚሆነው የአእምሮ ህመምተኛ ካለ፣ ሱሰኛ ቤተሰብ ከሆነና ልጆች በህፃንነታቸው በጣም ከፍተኛ የሆነ ስራና ኃላፊነትን መሸከምና መቀበል ሲጀምሩ ነው ማለት ነው። ታዲያ ከነዚህ ካየናቸው ከአራቱ ልጆች ከወላጆች ጋር ያላቸው ግንኙነት የተሻለና ለሁሉም ቤተሰብና ወላጅ የሚመከረው ሴኪዩር አታችመንት ነው። ሴኪዩር አታችመንት የሚባለውን ታዲያ አንድ ወላጅ እንዴት ሊያዳብረውና ሊያሳድገው ይችላል የሚለውን ስንመለከት እነዚህን 3 መሰረታዊ ነገሮችን አይተን ቪዲዮአችንን እንጨርሳለን። የመጀመሪያው ትኩረት መስጠት ነው። ለልጆቻችሁ በተሻለ መጠን በማንኛውም ሁኔታ ውስጥ ሆናችሁ ትኩረት መስጠት ነው።
ይህም ምን ያግዛችኋል ካላችሁኝ ለልጆቻችሁ ምን እንደጎደለ ምን ስህተት እንደሆነና ምን አይነት መንገድና ምን አይነት መልካም ስብዕና እንዳላቸው እንድትረዱ ይረዳችኋል። ሁለተኛው ደግሞ ማዳመጥ ነው። ልጆቻችሁ ሊነግሯችሁ የሚፈልጉት ሊያጋራችሁ የሚፈልጉና ብዙ ሊያካፍሏችሁ የሚፈልጉ ነገር ስላለ በተሻለ መጠን ያለምንም መሰልቸት ልጆቻችሁን ልታዳምጡና ልትሰሟቸው ይገባል። ሶስተኛውና የመጨረሻው መረዳት ነው። ልጆችን በራሳቸው ጫማ ሆናችሁ ልትረዷቸው ይፈልጋሉ። የራሳቸው ስሜት አላቸው። የራሳቸው የሆነ አመለካከትና የራሳቸው የሆነ የተለያየ ሊያናድዳቸውና ሊያስደስታቸው የሚችል ነገር አለ። ስለዚህ ያንን ነገር መረዳት ስትችሉ ልጆቻችሁን በምን አይነት መንገድ መቅጣት እንደምትችሉ በምን አይነት መንገድ ማሳደግ እንደምትችሉ ትረዳላችሁ። ስለዚህ እነዚህን 3 መንገዶች በመከተል ፍቅርን ያልተራቡ ጤናማ የሆነ እንዲሁም ደግሞ ብቁ የሆነ ልጅ ማሳደግ እንችላለን። ይህ ቪዲዮ እናንተን እንደጠቀማችሁ ሌሎችንም እንዲጠቅም ሼር አድርጉልኝ። አሸናፊ ጥበቡ ነበርኩኝ። ቸር ሰንብቱልኝ። ክፉ አይንካችሁ። በቀጣይ ቪዲዮ እንገናኛለን።